እስኪችን ጥያቄ አብረን እንስራት። እንደዚህ አይነት ኢኩዌሽኖች ሳይመልቲኒየስ ኢኩዌሽንስ ይባላሉ። ኤክስ እና ዋይን ፈልጉ ነው ጥያቄው። እንዲህ አይነት ጥያቄዎችን ልትሰሩ የምትችሉባቸው በርካታ ዘዴዎች አሉ። እኔ ግን ዛሬ ኢሊሚኔሽን ሜትድ የተባለውን ዘዴ ተጠቅሜ ላሳያችሁ እንዴት እንደምታገኟቸው። ኦኬ፣ እንዲህ አይነት ጥያቄ ሲገጥማችሁ የእናንተ ትልቁ ስራ የሚሆነው አንደኛውን ቫሪያብል ማስወገድ ነው። እንደምታዩት ኤክስ ዋይ የተባሉ ሁለት ቫሪያብሎች አሏቸው አይደለም እንዴ? ወይ ኤክስን ወይ ዋይን ማስወገድ አለባችሁ። እንዴት? ኦኬ፣ እኔ ለምሳሌ ዋይን እያስወገድኩኝ ላሳያችሁ። ዋይ እንድትወገድ ይሄኛውን የታችኛውን ሙሉ ለሙሉ በሶስት እናብዛው። ኦኬ፣ ኤክስ ፕላስ 3 ዋይ ይሄ የላይኛው እንዳለ ይጻፋል። ኤክስ ፕላስ 3 ዋይ 8 ነው። የታችኛውን ግን በሙሉ በሶስት አበዙታላችሁ። 3 ሲባዛ 2ኤክስ 6ኤክስ ይሆናል። ራይት? ከዛ 3 ሲባዛ ኔጌቲቭ ዋይ ኔጌቲቭ 3 ዋይ ይሆናል። እኩል ይሆናል ትሉና 3 ሲባዛ 9 27 ይሆናል። ራይት? አሁን ከዚህ በኋላ መደመር ትችላላችሁ ቁልቁል። ኤክስ ሲደመር 6ኤክስ 7ኤክስ ይሆናል። ራይት? ከዛ 3 ዋይ እና ኔጌቲቭ 3 ዋይ ይጣፋሉ። ራይት? ከዛ እኩል ይሆናል ትሉና 8 ሲደመር 27 ደግሞ 35 ይሆናል። አሁን አያችሁ አንድ ቫሪያብል ብቻ ቀረችን፣ ዋይን አስወገድናት። ኤክስን ማግኘት አሁን በጣም ቀላል ስራ ይሆናል ማለት ነው። ኦቨር 7 በዚህም በኩል ኦቨር 7 ማድረግ ነው። 7ን ስታጠፋ ኤክስ ብቻዋን ትቀራለች። ኤክስ እኩል ይሆናል 35 ሲካፈል ለ7 5 ይመጣል ማለት ነው። ይኸው የኤክስን ዋጋ እንደዚህ በቀላሉ አገኛችሁ። አሁን የኤክስን ዋጋ ስላገኛችሁ ከፈለጋችሁ የላይኛው ላይ ከፈለጋችሁ ደግሞ የታችኛው ላይ በኤክስ ቦታ 5ን ተክታችሁ በቀላሉ ዋይን ማግኘት ትችላላችሁ። ኦኬ፣ አሁን እናንተ የላይኛው ላይ እንተካው። ኤክስ ኢኳልስ 5 ስለሆነ የላይኛው ላይ ስንተካው 5 ፕላስ 3y ኢኳልስ 8 ይሆናል ማለት ነው። ራይት? ኦኬ ጉድ። 3yን ብቻውን በግራ በኩል እናስቀረውና እኩል ይሆናል ብለን 8 ብለን 5ን ወደዚህ እናሻግራት። ፖዚቲቭ 5 ነበረች እዚህ ጋር፣ ወደዚህ ስትሻገር ኔጌቲቭ 5 ትሆናለች። ራይት? 3y ኢኳልስ 3 ይሆናል ማለት ነው። 8 ማይነስ 5 ዋትስ ኔክስት? ዋይን ለማግኘት ኦቨር 3 በዚህም በኩል ኦቨር 3 ማድረግ። 3ን ታጠፋለች። ዋይ ኢኳልስ 3 ኦቨር 3 1 መጣ ማለት ነው የዋይ ዋጋ። ስለዚህ ኤክስን 5 አገኘን፣ ዋይን ደግሞ 1 አገኘን። እስኪ እናንተ አሁን ባሳየኋችሁ መሰረት ይህንን ስሩና መልሳችሁን ኮሜንት አድርጉልኝ።